ብዙ ወላጆች ልጆ ጨጓራ አለበት ስንላቸው ይደናገጣሉ። ዛሬ እስቲ ጨጓራ ልጆች ላይ በምን ምክንያት ይመጣል የሚሉ ዋና ዋና ነገሮች እነግራቸዋለሁ። ሰላም፣ ዶክተር ቤተ ነኝ፣ የህፃናት ስፔሻሊስት ሐኪም በለቡስታሪ እናቶችና የህፃናት እንዲሁም የውስጥ ደዌ ህክምና ማዕከል። እንግዲህ የመጀመሪያው ምክንያት ኦቨር ፊዲንግ ወይንም ከመጠን በላይ መመገብ ልጆች ላይ ጨጓራ ህመም ምልክት ሊያመጣባቸው ይችላል። ስለዚህ በመጠኑ መመገብ ያስፈልጋል ማለት ነው። ሁለተኛው ደግሞ የታሸጉ ምግቦችና መጠጦች በብዛት እያየናቸው ያለው አሁን ልጆች ላይ የጨጓራ ህመሞች በዚህ በጣፋጭና በታሸጉ ምግቦች። ጣፋጭ ስንል እንግዲህ ብዙ አይነቶች አሉ። የታሸጉ ሰንችፕስ ሊሆን ይችላል፣ ከቻፕ፣ ለስላሳ መጠጦች፣ እነዚህ ሁላ ልጆች ላይ የጨጓራ ህመም እያመጡ ነው፣ እያየን ነው፣ ቀን በቀን እያየን ነው። ስለዚህ የልጆቻችንን ጣፋጭና የታሸጉ ምግቦች መቀነስ ያስፈልጋል ማለት ነው። ሶስተኛው ደግሞ በተለያየ ምክንያት የምግብ አለርጂ ሊከሰት ይችላል እና በዛ ምክንያት የጨጓራ ምልክቶችን ሊያሳዩ ይችላል ማለት ነው። አራተኛው ደግሞ በተለያየ ምክንያት ማስታገሻ መድኃኒቶች እንሰጣቸዋለን። ስፔሻሊ ነን ስቴሮይዳል አንቲ ኢንፍላማቶሪ የምንላቸው እነ ኢቡፕሮፊን እነ ዳይክሎፊናክ እንሰጣቸዋለን እና እነሱም በተደጋጋሚ ሲወሰዱ የጨጓራ ህመም ልጆች ላይ ሊያመጡ ይችላሉ። ሌላው ደግሞ ጀርድ የምንለው ወይንም ጋስትሮ ኢሶፋጂያል ሪፍሌክስ ዲዚዝ የምንለውም ልጆች ላይ ሊከሰት ይችላል። ይሄንኛው አምስተኛው ምክንያት ነው። ስድስተኛው ምክንያትና ዋነኛው የጨጓራ ባክቴሪያ ወይንም ኤች ፓይሎሪ ኢንፌክሽን ነው። እሱ በተደጋጋሚ ልጆች ላይ ይመጣል። ስለዚህ በእነዚህ ምክንያቶች ልጆች ላይ የጨጓራ ህመም ሊከሰት ይችላል። አመሰግናለሁ።